ማወቅ አለባችሁ። ወደ ስልካችሁ መደወያ ትሄዱና ኮከብ 984 መሰላል በማድረግ ትደውላላችሁ። እዚህ ጋር እንደምታዩት መምጣት አለበት። በመቀጠል ሪዘርቭ ማይ ነምበር ወይም አንድ ቁጥርን አስገብታችሁ ሴንድ። ይሄ ቨርቹዋል ነምበር ወይም ቪኤን የሚባለው ኢትዮ ቴሌኮም ይፋ ያደረገው አዲስ አገልግሎት ሲሆን ባላችሁ ስልክ ቁጥር ወይም ደግሞ ሲም ካርድ ሌላ ተጨማሪ ሲም ካርድ ሳያስፈልጋችሁ ቨርቹዋል ነምበር ወይም ተጨማሪ ሌላ ቁጥር እንድታገኙ የሚያስችላችሁ ነው። ለምሳሌ እዚህ ጋር እንደምትመለከቱት አንድ ቁጥር ነክታችሁ ሴንድ ካላችሁት በኋላ ሁለት አማራጮችን ያሳያችኋል። የመጀመሪያውን ወይም ደግሞ አንድ ቁጥርን መርጣችሁ ሴንድ ስትሉት ከእናንተ ከዋናው ስልክ ቁጥራችሁ የመጨረሻው ዲጂት ላይ አውቶ ጀነሬት አድርጎ ሌላ ቁጥር በመጨመር ተጨማሪ የስልክ ቁጥር እንድታገኙ የሚያስችላችሁ። ይህን ካደረጋችሁ ባላችሁ በመጀመሪያ ዋናው ቁጥር ሰው ሲደውላችሁ ያገኛችኋል። ከዛ በተጨማሪ ደግሞ አውቶ ጀነሬት አድርጎ ቁጥሩን ከሰጣችሁ በኋላ በዛም ስልክ ቁጥር ለእናንተ ሰው ቢደውል ያገኛችኋል ማለት ነው። ሁለተኛውን ደግሞ መርጣችሁ ሁለት ቁጥር ነክታችሁ ሴንድ ካላችሁት ካላችሁ ዋናው ስልክ ቁጥራችሁ የመጨረሻውን ዲጂት ወይም የመጨረሻውን ቁጥር በማጥፋት ተጨማሪ ስልክ ቁጥር ለእናንተ የሚሰጣችሁ ይሆናል ማለት ነው። ለዚህ ሁለተኛውን ደግሞ ከመረጣችሁ በመጀመሪያ ዋናው ቁጥራችሁም እንዲሁም ደግሞ የመጨረሻዋ ዲጂትም ጠፍታ ሌላ ሰው በዚህኛውን ቁጥር ቢደውልላችሁ እናንተን ማግኘት ይችላል ማለት ነው። ይህንን አገልግሎት ለመጠቀም ስትመዘገቡ የአንድ ጊዜ የአገልግሎት ክፍያ እንዲሁም ደግሞ ወርሃዊ የአገልግሎት ክፍያ የምትከፍሉ ይሆናል። ስለዚህ በዚህ አዲሱ አገልግሎት በአንድ ሲም ካርድ ሁለት የተለያየ ቁጥር ኖራችሁ ማለት ነው። ለበለጠ መረጃ የኢትዮ ቴሌኮም ኦፊሻል ዌብሳይትን መመልከት ትችላላችሁ።